وفقه فزوجوه دينون የምትወዱለትን ባህሪውን የምትወዱለትን ወንድ መጥቶ ልጃችሁን ስጡኝ ብሎ ከለመነ ስጡት ደስታ የሚባል ነገር ያኔ ይገኛል ስለዚህ ለአንድ ዱርዬ ልጅህን ተሰጥና ሀብት አለው ብለህ ያንተን እህት ወይ ልጅ በርግጫ ይገፋትና ሌላን ያመጣል እሱ መቀያየር ነው የለመደው በገንዘቡ ይገዛል አንዲት እህት እኔ ሀብታም ማግባት አልፈልግም ማለች ለምን ሲባል በሪሞት ኮንትሮል ከፍ ዝቅ እንዲያረጋኝ አልፈልግም ማለች እኔ የምፈልገው የኔን ቀድር የተረዳ ዲን ያለው ሰርተን አብረን የምናድገው ነው ይሄ ነው የሚያከብረኝ አለች ገብቷታል እሷ ለዚህ ሴቶች አላህን ፍራ ስትዩ ቀጥ የሚል ሱብሂ ጀማዓ የሚሰግድ ባህሪው ያማረ ያያችሁ ያንቺን ሐቅ የሚጠብቅ እንዲህ ያለ ሰው ነው በቃ መገባት ያለበት ስለዚህ ወንዶች እንድትመረጡ ዲነኞቹ ነው ሴቶች ዲነኛ ያልሆነ ወንድ ቢጠይቅሽ ፍንክች እንዳትይ ነግሬሻለሁ እሺ መርሐባ ለማንኛውም አላህ الطيبات للطيبين ብሏል አይደል መልካም የሆኑ ሴቶች መልካም ለሆኑ ወንዶች የተገቡ ናቸው ይላል እኛ ወንዶቹን መልካም ያድርገን ሴቶቹንም መልካም ያድርጋቸው መልካሞችን ከመልካሞች አላህ ያጠናድ ያገናኝ ሌላኛው እዚህ ቦታ ላይ ሳልናገርም ላልፈው የማይገባ ነገር አለ ልጅ ሲባል ልጅ ምን በላ ልጅ ምን ለበሰ ልጅ የነው የሚያድረው ምን አልጋ ላይ ነው ልጅ ምን ተማረ የት ውሎ ገባ ብሎ የማይጠይቅ አባት ከአባት አይቆጠርም መጀመሪያ